መሐሮሙ እግዚኦ ወተሳሎ ሊቃነ ጳጳሳት። ፍሬ ቅዳሴ ከጀመርን በኋላ ምን ይደረጋል? ጸሎተ ቡራኬ የሚባላል። እንድታውቁት በአማርኛ ሲባል ስለምትሰሙን ልዩ ሶስት የምትወልና አብ ወልድ መንፈስ ቅዱስ ወይ የሚፋቀሩ የክርስቶስ ወገኖች የሚሆን ሕዝብን በሰማያውያንና በምድራውያን በረከት ባርክ። በእኛም ላይ የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተክርስቲያን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻይቱ ምቅታ ድረስ ልዩ ሶስትነትን ማመንን ፈጽምልን። ጌታ ኢየሱስ ክርስቶስ የታመሙ ወገኖችን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችን፣ ወንድሞቻችን፣ እህቶቻችን መርተህ በሰላም በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ። ዝናሙንም በዚች ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነት ባርክ። ዘወትር ተድላና ደስታን አድርግልን። ሰላምህን ማጽናልን። ለእኛ በጎ ነገርን ሊያደርጉልን ጽኗን የሚሆኑ የነገስታቱን ልቡና መልስ። በቅድስት ቤተክርስቲያን ሁልጊዜ ለሚሰበሰቡ ለቤተክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ ኃያላን በሚሆኑ በነገስታቱ ፊት ሰላምን አብዛላቸው። ከዚያ በኋላ በቀናች ሃይማኖቱ ነው ያረፉትን ያንቀላፉትን የአባቶቻችን የእናቶቻችን የወንድሞቻችን የቶቻችን ነፍስ ሁሉ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይካፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትን መጋረጃም የንባብ መጻሕፍትን የሚያመጡትን ሁሉ ባርክ። በዛሳ በሚያስፈራውና በሚያስደነግጠው በመንበረ ፊት ምጽዋት ያመጡትን ሁሉ ተቀበል። ከዚያስ ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ አምላካችን ወይ ይቅር በላቸው። አሁንም ይቅርታ ይለምንልናል። የተጨነቀችቱን ነፍስ አሳርፍ። በሰንሰለት የታሰሩትን በስደትና በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን ሁሉ አምላካችን ወይ በቸርነት አድናቸው። ከዚያስ መምህራችን ኢየሱስ ክርስቶስ ወይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያዊት መንግስት አስባቸው። ከዚያስ መልሶ አቤቱ ኃጥ ባሪያህን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ከፍ ከፍ አድርጋቸው ለዘላለሙ ይላል። ከዛ ዲያቆኑ ይቀበልና ደግሞ ምን ይላል? መሐሮሙ እግዚኦ ወተሳሎ ሊቃነ ጳጳሳት ይላል። ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት ወኩሎሙ ሕዝበ ክርስቲያን ይላል። አቤቱ ጳጳሳትና ኤጲስቆጶሳትን ቀሳውስትና ዲያቆናትን ሃይማኖታቸው የቀና ሕዝበ ክርስቲያንን ሁሉ ማራቸው ይላል። አሁን ምንድን ነው የሚለምንልን? ይቅርታ ነው። እስካሁን ድረስ ስለ ኃጢአታችን ይቅርታ እየተጠየቀ ነው ያለው እስካሁን ድረስ ማለት ነው። ከዚያ በኋላ በቅዳሴው መካከል ደግሞ በቃ ስለ እመቤታችን ብለህ በቅዳሴው ለነጎድጓድ በቅዳሴ ያዕቆብ ዘሱርግ ያለውን ሁሉ ታውቁታላችሁ። ስለ እመቤታችን አንተን ስላገለገሉ ስለ ትጓን መላይ ስለ ቅዱሳን ነቢያት ስለ ቅዱሳን ሐዋርያት ደማቸውን ስላፈሰሱ ለሰማዕታት የዚህን ዓለም ፍትወት ስለናቁ ስለ ጻድቃን ብለህ ማረልን ራራልን እንላለን። ደግሞ ይህንን ሁሉ ካልን በኋላ ደግሞ እንደገና ጸሎተ ንስሐ አይገርማችሁ? ስግዱ ተብሎ ደግሞ ጸሎተ ንስሐ ደግሞ ይደገምልናል ማለት በማወቅም ቢሆን በማወቅ ወይም ባለማወቅ ይህን ሁሉ ሌላው እንዳይመስላችሁ። በማወቋልም በተንኮልም ቢሆን በልቡና ክፋት ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን ይቅር ባይ እግዚአብሔር አምላካችን ሆይ ምሕረትህ የበዛ መዓትህ የራቀ እያልን እንለምናለን። ይሄንን ለምኖ ሲጨርስ ደግሞ እግዚኦ መሐረነ። አያችሁ ምን ያህል ይቅርታ እንደምንለምነው እግዚአብሔርን። እግዚኦ መሐረነ ክርስቶስ ደግሞ በተወ በአብይ ዜማ በንዑስ ዜማ ደግሞ እግዚአብሔር ይጠየቃል። ያን ሁሉ አድርጎ ሲያበቃ ደግሞ ምን እንደምንል ታውቃላችሁ? ይሄ ሁሉ ቢለመንልን እንኳን ራሱ ያንተን ሥጋና ደም ለመቀበል እንደ ቸርነት ካልሆነ እንደ በደላችን አይገባንም እንላለን። ደግሞ በከመ ምሕረትከ አምላክን ዋኩ በከመ አበሳነ ብለን ከዚያ በኋላ ኑዛዜ ተሰጥቶን ስሬት ተቀብለን እንዲህ የክርስቶስ ሙሽራ አድርጎ ያዘጋጀናል ማለት